ይህ ሌባ ሆን ብሎ በደህንነት ካሜራዎች ፊት ኮፍያውን አወለቀ። ከዚያም የዝርፊያ ዕቅዱን ለሙዚየሙ አዛዥ በእጁ አስረከበ። ኢላማው $2 ቢሊዮን የሚያወጣውን ጥቁር እንቁ መስረቅ ነበር። ዳይሬክተሩ ስለፈራ የመቆለፊያ ፓስወርዶቹን ወዲያው እንደሚቀየር ሌባው ያውቅ ነበር። ይህም ሌባው ከሙዚየሙ ውጭ ሆኖ አዲሱን ኮድ በሚስጥር ተከታትሎ ደረሰበት። በራሱ የሚተማመነው ዳይሬክተር ሁሉንም የደህንነት ስርዓቶች አበራና ልዩ ወታደሮች እንቁውን ቀንና ሌሊት እንዲጠብቁ ትዕዛዝ ተሰጣቸው። በተመሳሳይ ጊዜ ሌባው ዕቅዱን ለሚዲያዎች አሳልፎ ሰጠ። ይህም ከመላው ፓሪስ የመጡ ብዙ ሰዎች ሁኔታውን ለመታዘብ እንዲሰበሰቡ አደረገ። የቆጠራው ሰዓት 0 ሲደርስ ምንም የተፈጠረ ነገር አልነበረም። ዳይሬክተሩም እፎይታ ተሰማው። ነገር ግን በድንገት አላርሙ ጮኸ። ሌባው ሰርጎ የገባ መሰላቸው። ነገር ግን ፖሊሶች ገብተው እያንዳንዱን የጥበቃ ቡድን አባል ፈተሹ። ምንም አጠራጣሪ ነገር አላገኙም። በዚያን ጊዜ ግን ሌባው አዲሱን ኮድ ተጠቅሞ እንቁን ይዞ አምልጦ ነበር። አንድ ስህተት እንዳለ የተረዳው ዳይሬክተር ሁሉም መውጫዎች እንዲዘጉ አዘዘ። ሌባው ከህዝቡ ጋር ለመቀላቀል ልብሱን ቀየረ። ነገር ግን በመውጫው ላይ በልዩ ቡድኑ ተያዘ። በህዝብ ፊት በፖሊስ መኪና ተጭኖ ተወሰደ። ነገር ግን የመኪናው በር እንደተዘጋ ሌባው መሳቅ ጀመረ። መኪናው የውሸት ሲሆን አሽከርካሪዎቹም የሱ ግብረ አበሮች ነበሩ። በሳይረን ድምጽ ተከልሎ ተሰወረ። እናም አስደናቂ የማምለጫ ዕቅዱን መተግበር ጀመረ። ከሐሰተኛው መኪና ወርዶ ወደ አንድ ጠባብ መንገድ ገባና ወደ ሰገነት ላይ ወጣ። ስናይፐሮች እንዲያዩት በማድረግ ትኩረታቸውን በሙሉ ሳበ። በህንጻዎች ሰገነት ላይ የሮጠ በህንጻዎች መካከል 10 ሜትር የሚደርስ ክፍተት ወዳለበት ቦታ ደረሰ። ዘለለ፣ ግን ሆን ብሎ መሬት ላይ ወደቀ። ይህም ሁሉም ሰው እንዲያስተውለው ለማድረግ ነበር። ፖሊሶች ቦታው ላይ ሲደርሱ ያገኙት የሱን ኮፍያ ብቻ ነበር። ከአንድ ምስክር በደረሰው ጥቆማ መሰረት መርማሪው ወደ ሆስፒታል በፍጥነት ሄደ። እዚያም የሌባውን አስከሬን በሬሳ ክፍል ውስጥ አገኘው። ከዚያ በኋላ የተፈጠረው ግን እጅጉን ያስገርማል። ሙሉ ፊልሙን ከ14000 በላይ ፎሎወር ያለውን ቴሌግራም ቻናላችንን በመቀላቀል ያገኙታል።